ሰላም ጤና ይስጥልን። የጥያቄና የመልስ ፕሮግራም ተከታታዮቻችን፣ ይህ በአይነቱ ለየት ያሉንና አዝናኝ አዲስ ጨዋታ ይዘንላችሁ መጥተናል። የዛሬው ጨዋታችን የሚሆነው ምስሎችን በመመልከት እንቆቅልሾችን መፍታት ነው። ጥያቄዎች አሉን። የዚህ ዙር አሸናፊ ለመሆን ቢያንስ ከ20 10ን ገምታችሁ ማግኘት ይኖርባችኋል። አብረን እንመልከት። የሞተው ሰው ማን ነው? የሞተችው ልጅ ቁጥር 2 ነች። እንዴት አወቀ? ዝንቦች በራሳው ላይ እያንዣበቡ ነው። ዝንቦች የሚሳቡት ወደ ሞተ አካል እንጂ ወደ ሕያው ሰው አይደለም። መንትያ ያረገዘችው ሴት የትኛዋ ነች? በደንብ ትኩረት አድርጉ። የእርግዝና ምርመራው ሁሉንም ነገር ያሳያል። ቁጥር 3 ሴትየዋ መንትዮችን እየጠበቀች ነው። የሀገሩን ስም ይገምቱ። ጃፓን። እውነተኛ ቫምፒር ማን ነው? ቁጥር 3 ነች። ጃንጥላ ይዛለች። ቫምፒሮች የፀሐይ ብርሃንን ይጠላሉ፣ ሁልጊዜም ይሸሹታል። ከእነዚህ ውስጥ የተለየው የትኛው ነው? የመርከብ ካፕቴን ሆኖ የሚሰራው ማን ነው? ቁጥር 3 ካፒቴን ነው። ኮምፓሱ ያስታውቃል። ቤቱን ይምረጡ። የትኛዋ ልጅ ናት ከአደጋው የምትተርፈው? እጃቸውን በደንብ ተመልከቱ። ቁጥር 2 እርጥብ ጓንት ስለያዘች ከእጇ አምልጣ ትወድቃለች። ተራፊዋ ቁጥር 1 ነች። ትክክለኛው የኔትፍሊክስ አርማ ወይም ሎጎ የትኛው ነው? አዎ ይህኛው ነው። በትክክል እንደመለሱት እርግጠኛ ነኝ። የልጁ አባት ማን ነው? ተመሳሳይ የሆኑ ዝርዝር ነገሮችን ይፈልጉ። አባቱ ቁጥር 2 ነው። ሁለቱም ተመሳሳይ ቀይ የእጅ አምባር አድርገዋል። የሀገሩን ስም ይገምቱ። ይህኛው በጣም ቀላል ነው። አይስላንድ። ከመካከላቸው አንዷ በፖሊስ የጉዞ እገዳ ይጣልባታል። የትኛዋ ናት? አሁን በጠረጴዛው ላይ ያለውን ምልክት ያንብቡ። ከ10 ኪሎ ግራም በላይ ለሚይዝ ማንኛውም ሰው መጓዝ አይፈቀድም። ይህ ማለት ቁጥር 1 እንድትጓዝ አይፈቀድላትም ማለት ነው። ከእነዚህ ውስጥ የተለየው የትኛው ነው? ሚሊዮኔሩ ማን ነው? ትናንሽ ዝርዝር ነገሮች ትልቅ ትርጉም አላቸው። ቁጥር 2 እውነተኛ የአፕል ላፕቶፕ አለው። ሌሎቹ ግን የውሸት ወይም ፎርጅድ መሳሪያዎችን እየተጠቀሙ ነው። መኪናውን ይምረጡ።
ገዳዩ ማን ነው? ገዳዩ ቁጥር 2 ነው። ሁለተኛው የጆሮ ጌጧ የተገኘው ከተጎጂው አጠገብ ነው። ትክክለኛውን የሳብዌይ አርማ ወይም ሎጎ ይገምቱ። ውድድሩን ማን ያሸንፋል? ፊታቸውን ተመልከቱ። ቁጥር 2 የደከመ አይመስልም፣ ለዛ ነው የሚያሸንፈው። ከነዚህ ውስጥ የተለየው የትኛው ነው? በብልሃት እየሰራ ያለው ማን ነው? መልሱ ግልጽ ነው። ቁጥር 1 ብልሃተኛ ነው። ሁለተኛው እና ሶስተኛ ሰው ግን አስከፊ ምርጫዎችን እያደረጉ ነው። አልጋው ይምረጡ። ራሱን እንደ ሴት አስመስሎ ከፖሊስ የተደበቀው ወንጀለኛ ማን ነው? ጋሪውን በጥንቃቄ ፈትሹ። ራሱን የለወጠው ቁጥር 2 ነው። የወንዶች ምላጭ ማንነቱን አጋልጦታል። ያገባችው የትኛዋ ናት? የአንገት ሐብሉ ታሪኩን ይናገራል። ቁጥር 3 ያገባች ናት። የአንገት ሐብሏ የእሷንና የባሏን ስም የመጀመሪያ ፊደላት ያሳያል። ከእነዚህ ውስጥ የሚያጭበረብረው ተማሪ ማን ነው? ከታች ባለው የኮሜንት መስጫ ላይ መልሳችሁን አስቀምጡ። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አሳዩን። እናመሰግናለን።